በዚህ ቪዲዮ በሳይኮሎጂ በጣም ተወዳጅ ከሚባሉ ቲዮሪዎች አንዱን እናያለን። ቲዮሪ በዋናነት የሚገልጸው በልጅነታችን ከወላጆቻችን ጋር የነበረን ግንኙነት በኋላ አድገን ከሰዎች ጋር ስንገናኝ እንዲሁም ራሳችን የምናይበት መንገድ ወይም መነጽር አፌክት እንደሚያደርግ የሚያሳይ ቲዮሪ ነው። የቲዮሪው ስም አታችመንት ቲዮሪ ይባላል። ቲዮሪው የመሰረተው ጆን ቦልቢ ሲሆን ዋናው የቲዮሪ ጽንሰ ሐሳብ ወላጆች ለልጆቻቸው የሚሰጣቸው እንክብካቤና ፍቅር በልጆች አእምሮ ውስጥ ዓለም የሚያዩበት መንገድ እየተቀረጸ እንደሚሄድ የሚያሳይ ቲዮሪ ነው። ይህ የአእምሮ ሂደት ወይም በዛ በልጅነታቸው የሚቀረጽ ሰዎች የሚያዩበትና ራሳቸው የሚያዩበት መንገድ ኢንተርናል ወርኪንግ ሞዴል ይባላል። ኢንተርናል ወርኪንግ ሞዴል ማለት በልጅነታችን ጊዜ ከወላጆቻችን ጋር የነበረን ግንኙነት ኋላ ዓለምን የምናይበት መንገድ፣ ሰዎች የምናይበት መንገድ እንዲሁም ራሳችን የምናይበት መንገድ የሚቀርጽልን የአእምሮ አሰራር ነው። ጆን ቦልቢ በዋናነት ሁለት አይነት አታችመንቶች እንዳሉ ነው የገለጸው። አንደኛው አታችመንት ሴኪዩር አታችመንት ይባላል። ሁለተኛው አታችመንት ደግሞ ኢንሴኪዩር አታችመንት ይባላል። ሴኪዩር አታችመንት የሚባለው ልጆች ከወላጆቻቸው ጋር በሁኔታ ያልተገደበ ፍቅር ሲያገኙ የሚያሳድጉት አታችመንት ነው ወይም የሚያገኙት አታችመንት ነው። ስለዚህ ወላጆች ለልጆቻቸው በሁኔታዎች ያልተገደበ ፍቅር ከሰጡ፣ ተቀባይነት ካሳያቸው በዛ ኢንተርናል ወርኪንግ ሞዴላቸው ራሳቸው የሚያዩበት መንገድና ሰዎች የሚያዩበት መንገድ ሴኪዩር ይሆናል። ምን ማለት ነው? ከሰዎች ጋር ሲገናኙ ደህንነት ይሰማቸዋል። ራሳቸውንም በሁኔታዎች ያልተገደበ ፍቅር ስላገኙ በራሳቸው ተወዳጅ እንደሆኑ እያመኑ ይሄዳሉ ማለት ነው። ስለዚህ እነዚህ ልጆች በሴኪዩር አታችመንት ያደጉ ልጆች ራሳቸው የሚሆኑ፣ ስሜታቸው በነፃነት የሚገልጹ፣ ሐሳባቸው በነፃነት የሚገልጹ፣ ከሰዎች ጋር ሲገናኙም እያስመሰሉ ሳይሆን ራሳቸው ሆነው እንደሚገናኙ የሚያሳይ አታችመንት ነው ማለት ነው። ስለዚህ በዚህ መንገድ ልጆች ሲያድጉ ጥሩ የሆነ ሪሌሽንሺፕ ከሰዎች ጋር ይኖራቸዋል ማለት ነው። ምክንያቱም አንደኛው ከወላጆች ያገኙት ምንድነው? በራሳቸው ተወዳጅ እንደሆኑ ነው። የሆነ መልካም ነገር አድርጎ የሚወደዱ አይነት ልጆች ሳይሆን ራሳቸው በመሆናቸው ብቻ የሚወደዱ ስለሆኑ ለራሳቸው ያላቸው አስተያየት ሳይቀር ይቀየራል። ለሰዎቹ የሚያዩበት መንገድ ይቀየራል። ምክንያቱም ሰዎች መልካም በማድረግ የሚወደዱ ብቻ ሳይሆን ራሳቸው ሰዎች በመሆናቸው ብቻ እንደሚወደዱ በዛ ኢንተርናል ወርኪንግ ሞዴላቸው እያሳደጉ ስለሄዱ ነው ማለት ነው። ስለዚህ እነዚህ ልጆች ሁሌም ከሰዎች ጋር ሲገናኙ ሴኩሪቲ ይሰማቸዋል ወይም ደህንነት ይሰማቸዋል ማለት ነው። ከሰዎች ጋር በቀላሉ መግባባት ይችላሉ ማለት ነው እና በሪሌሽንሺፕ ሄልዚ የሆነ ሪሌሽንሺፕ እንዲኖራቸው ይረዳቸዋል ማለት ነው። ሁለተኛው አታችመንት ኢንሴኪዩር አታችመንት ይባላል። ኢንሴኪዩር አታችመንት በተቃራኒው እንዴት ነው? ወላጆች ለልጆቻቸው በሁኔታዎች የተገደበ ፍቅር ብቻ ሲሰጧቸው ወይም መልካም ነገር ሲያደርጉ ብቻም መልካም የሆነ ሪስፖንስ ሲሰጧቸው እንዲሁም በተደጋጋሚ የመገለል ስሜት የሚደርሳቸው ከሆነ እነዛ ልጆች ኢንሴኪዩር አታችመንት ይኖራቸዋል። ምክንያቱም በራሳቸው በመሆናቸው ብቻ ተወዳጅ ነኝ ብሎ አያምኑም። ስለዚህ ከሰዎች ጋር ሲገናኙ ይፈራሉ። ምክንያቱም ራሳቸው ተወዳጅ ነኝ ብለው ስለማያምኑ ከሰዎች ጋር ሲገናኙ ያ እምነት አፌክት ያደርጋቸዋል ማለት ነው። ስለዚህ ከሰዎች ጋር ባላቸው ግንኙነት በዛ ኢንተርናል ወርኪንግ ሞዴላቸው ራሳቸው የሚያዩበት መንገድ እንዴት ነው? በራሴ ተወዳጅ አይደለሁም፣ ስለዚህ ተወዳጅ ለመሆን የግድ ማስመሰል አለብኝ ብለው ስለሚያስቡ ከሰዎች ጋር ሲገናኙ የሆነ የማስመሰል ግንኙነት ወይም ፌክ የሆነ ሪሌሽንሺፕ ይኖራቸዋል ማለት ነው። ስለዚህ እነዚህ ልጆች ሐሳባቸው፣ ስሜታቸው በነፃነት አይገልጹም ማለት ነው። ሲያወሩ፣ ሲስቁ፣ የሆነ ነገር ሲያደርጉ ኋላ አድገው ከሰዎች ጋር ያላቸው ግንኙነት የሆነ እውነተኛ የሆነ ግንኙነት ሳይሆን የማስመሰል ግንኙነት ይኖራቸዋል ማለት ነው። በቀላሉም ከሰዎች ጋር ለመገናኘት ከሰዎች ጋር ግንኙነት ለመፍጠር ይከብዳቸዋል ማለት ነው። ነገር ግን እዚህ ማስተዋል ያለብን ሴኪዩር አታችመንት እና ኢንሴኪዩር አታችመንት የሚመጣው የግድ ከወላጆቻችን ጋር በነበረን ግንኙነት ብቻ አይደለም። ምንም እንኳን ከወላጆቻችን ጋር የነበረን ግንኙነት ትልቅ ተጽዕኖ ቢኖረውም ኋላ ከጓደኞቻችን ጋር የነበረን ግንኙነት፣ ከመምህራችን ጋር የነበረን ግንኙነት እንዲሁም ከሌሎች ከምናውቃቸው ሰዎች የነበረን ግንኙነት ያ ኢንተርናል ወርኪንግ ሞዴላችን ሼፕ እያደረገው እንደሚሄድ ማወቅ አለብን ማለት ነው።
ለምሳሌ ከወላጆች ጋር በሁኔታዎች ያልተገደበ መወደድ ያጡ ልጆች ከሆኑ ወይም ኢንሴኩር አታችመንት ከነበራቸው ነገር ግን ከጓደኞቻቸው ጋር ፍቅር፣ እንክብካቤ፣ ተቀባይነት የሚያገኙ ከሆነ ሴኩር አታችመንት እያሳደጉ ሊሄዱ ይችላሉ ማለት ነው። በተቃራኒው ሴኩር አታችመንት የነበራቸው ልጆች ከጓደኞቻቸው ጋር መገለል ከደረሰባቸው ተቀባይነት ካጡ ያ ሴኩር አታችመንት ወደ ኢንሴኩር አታችመንት እየተቀየረ ሊሄድ ይችላል ማለት ነው። ስለዚህ የሆነ ፊክስድ የሆነ ነገር ሳይሆን በጊዜም እየተለወጠ ሊሄድ ይችላል። ነገር ግን እዚህ ማስተዋል ያለብን ከሁሉም አይነቶች ተጽዕኖ በመጀመሪያ ከወላጆች ጋር የነበረን ግንኙነት ትልቅ ተጽዕኖ እንዳለው ማወቅ አለብን ማለት ነው። ይህ ካልን ኢንሴኩር አታችመንት ከነበረን ወይም ከወላጆቻችን ጋር በነበረን ግንኙነት ወይም ከሰዎች ከጓደኞቻችን ከመምህሮቻችን ከምናውቃቸው ሰዎች ጋር የመገለል ስሜቶች ከነበረብን ከሰዎች ጋር ለመገናኘት ምንፈራ ከሆነም ራሳችን ሆነን ሪሌሽንሺፕ ከሰዎች ጋር መገናኘት ማንችል ከሆነ እንዴት ነው ያ ኢንሴኩር አታችመንት ሴኩር ማድረግ የምንችለው? እንዴት ነው ራሳችንን መቅረብ የምንችለው? እንዴት ነው ያለ ፍርሃት ከሰዎች ጋር መገናኘት የምንችለው የሚል በቀጣይ እናያለን ማለት ነው።